የ26ቱ ዓለም ዋንጫ እያንዳንዱ ጨዋታ ተጀምሮ እስኪያልቅ የምትመለከቷቸው ተጫዋቾች፣ የተቆጠሩ ጎሎች፣ በየጨዋታው በእያንዳንዱ ደቂቃ የሚፈጠሩ አዝናኝ ክስተቶች ትኩረታችሁን ሊይዙ ይችላሉ። ነገር ግን በዚህ ሙሉ የውድድር ጊዜ ውስብስብና ከባዱ ስራ የአሰልጣኞች አይደለም። እንደምታስቡት የተጫዋቾችም አይሆንም። ትዕይንቱ የሚካሄድበት ተቃራኒ ቡድኖች የሚፋለሙበት ሜዳ እንጂ። እንኳን ወደ መጨረሻው ትልቁ ፊፋን $3.8 ቢሊዮን ወጪ ወደ አስወጣው የተፈጥሮ ሳር ማንጠፍ ፕሮጀክት መጣችሁ። ፊፋ በዚህ ፕሮጀክት ለ26ቱ ዓለም ዋንጫ ለሚካሄድባቸው 16ቱም ስቴዲየሞች ሳር ብቻ አልገዛም፣ ግዙፍ የምርምር ፕሮጀክት አስጀመረ እንጂ። አስቡት፣ አብዛኞቹ ግዙፍና ውብ የሆኑ ለዚህ ዓለም ዋንጫ የተመረጡ ሜዳዎች የተገነቡት በሰሜን አሜሪካ ለሚዘወተረው በተለምዶ አሜሪካን ፉትቦል ውድድሮችን ለማስተናገድ በጠንካራ ኮንክሪት መሰረት ላይ በተነጠፈ ሰው ሰራሽ ሜዳ ቢሆንም ፊፋ ውድድሮቼ በተፈጥሮ ሳር ላይ ይካሄዳሉ ሲል ድርድር የሌለው ትዕዛዝ ሰጠ። ምክንያቱም በዓለም ላይ ለሚገኙ ኮከብ ተጫዋቾች በሰው ሰራሽ ሳር ላይ ማጫወት ማለት የተጫዋቾችን እግር መገጣጠሚያ ለጉዳት መዳረግና የተጫዋቾችን የመጫወት አቅም በመቀነስ የውድድሩን ውበት የሚያጠፋ መሆኑን በሚገባ ስለሚረዳና ውድድሩን የሚያስተናግዱ ሶስቱም ሀገራት ያላቸው የተዘበራረቀ የአየር ጸባይ በመሆኑ በዝናባማው ቫንኩቨር ሜዳ ላይ የሚጫወት ተጫዋች በሜክሲኮ ሞቃታማ አየር ሜዳ ላይ ሲጫወት ተመሳሳይ የሜዳ ምቾት እንዲሰማው ለማድረግ ሳይንቲስቶች ተአምራዊ የሚመስል ስራ መስራት ይጠበቅባቸው ነበር። ይህን ተአምራዊ የሚመስልን ስራ እውን ለማድረግ ተመራማሪዎች ከመደበኛው የአትክልት እንክብካቤ ከፍ ያለ የኢንጂነሪንግ እውቀቶችን ለመጠቀም ተገደው ነበር። በአሜሪካ ከሚገኙ ሚቺገን ስቴት እና ቴኒሲ ዩኒቨርሲቲዎች የተውጣጡ በዘርፉ ብዙ ስራ ያበረከቱ ተመራማሪዎች ላለፉት 5 ዓመታት አድካሚ ምርምሮችንና ከ200 በላይ ሙከራዎችን ሲያደርጉ ከቆዩ በኋላ 95% የተፈጥሮ ሳር፣ 5% ሰው ሰራሽ ሳር ተጠቅመው ሃይብሪድ የሆነ ለእግር ኳስ መጫወቻ ምቹ የሆነ ሳር ለማበርከት በቁ። ከዚህ አድካሚና ተደጋጋሚ ሙከራ በኋላ የተገኘውን ውጤት ወደ ተግባር ለማውረድ አመቺ የሆነ የአየር ጸባይ ባላቸው አካባቢዎች ባሉ የእርሻ ቦታዎች ላይ ልዩ በሆነ መንገድ አንስቶ በሜዳዎች ላይ ለመውሰድ እንዲያመች በፕላስቲክ ላይ የተተከሉ ሲሆን ለዚህ የዋለውን 40% የሚሆን የሳር ዝርያ በዓለም ላይ ለሚገኙ ስመጥር የእግር ኳስ ሜዳዎች በተደጋጋሚ የሚያቀርበው ኦሪገን አስተዋጽኦ አድርጓል። ሜዳ ላይ ተወስዶ ከተተከለ በኋላ 90 ደቂቃ ማጫወት እንዲችል ልዩ መሳሪያ በመጠቀም 5% የሚሆነውን ሰው ሰራሽ ሳር በሜዳው ላይ በመትከል ሜዳው እንዳይነቃቀልና ዝናባማ በሚሆን ወቅት እንዳያንሸራትት ተመራማሪዎች ሁነኛ መፍትሄ ሰጥተውታል። ነገር ግን ተመራማሪዎቹ ላይ ትልቁ ግዠት የሆነባቸው ለአሜሪካ ፉትቦል እንዲያመች ተብለው የተሰሩት ሙሉ ለሙሉ ዝግ የሆኑ የተፈጥሮ ብርሃን የማይገባባቸው ስቴዲየሞች ነበሩ። ትልቁ ጥያቄ የተፈጥሮ ሳርን እንዴት ያለ ተፈጥሮ ብርሃን ማቆየት የሚቻለው የሚለው ቢሆንም ተመራማሪዎቹ ለዚህ መፍትሄ ይሆን ዘንድ ምስጋና ፊፋ ለመደበው ረብጣ $1 ቢሊዮን ይሁንና የተፈጥሮ ብርሃንን መተካት የሚችል 24 ሰዓት የሚያገለግል ኤልኢዲ ብርሃንና ግዙፍ ሰው ሰራሽ ማናፈሻ ስርዓቶችን ለመገንባትና ልዩ የሆነውን ሳር ለመታደግ ችለዋል።
ከሁሉም ከባዱ የነበረው ግን በ16ቱም ስቴዲየሞች አቅራቢያ በሚገኙ እርሻዎች ላይ በልዩ መንገድ የተተከለውን ሳር ከእርሻ ቦታ ሳሩን በህይወት እንዳለ ለማጓጓዝ በልዩ መልኩ በተዘጋጁ ማቀዝቀዣ ባላቸው ለ16ቱም ስቴዲየሞች ለማጓጓዝ ለእያንዳንዱ ስቴዲየም 30 መኪኖች ተመድበው በተዘጋጀው ሜዳ ላይ በየ45 ደቂቃ ልዩነት እያንዳንዱ መኪና በተመደቡበት ሜዳ እንዲደርሱ ተደርጎ ሜዳዎች ላይ ማንጠፍ የተቻለበት ሲሆን ለአንዳንድ ስቴዲየሞች ከእርሻ ቦታቸው አንስቶ መዳረሻቸው ላይ ለማድረስ እስከ 1931 ኪሎ ሜትር የተጓጓዘበት ረጅሙና አድካሚ ጉዞ ነበር። ትልቁ ተቃርኖ ግን በ16ቱ ሜዳዎች ላይ ጠዋትና ማታ ውድድር የሚደረግባቸው ሜዳዎች እየተንከባከቡ ውድድሮችን ያለ እንከን እንዲከናወኑ ያደረጉ ከ1300 በላይ አትክልተኞች የአፈርና እጽዋት ሳይንቲስቶች ያካተተው እጅግ ውዱ የላቀው ቴክኖሎጂ አጠቃቀምና የምርምር ክርክሮች ያስተናገደው ግዙፉ የኢንጂነሪንግ ፕሮጀክት የሚያስታውሳቸው ሰው አለመኖሩ ነው። ስለዚህ በዓለም ዋንጫው በሚደረጉ ጨዋታዎች ላይ ከ20 ሜትር ላይ ለጎል የተመቻቸ ፓስ ሳይስተጓጎል ስታዩ ተአምር ሳይሆን የ3.8 ቢሊዮን ዶላር የምርምር ውጤት ግቡን መምታቱ ነው እንጂ።